የምትመለከቷቸው ሰዎች ምን እየተካሄደ እንደሆነ ባያውቁም የሁሉም በተለይም የሴቶቹ ፀጉር ቀጥ ብሎ እየቆመ ነው። ይህ ሁኔታ አስቂኝና አዝናኝ ቢመስልም ነገር ግን በጣም አደገኛና ሕይወትን አደጋ ላይ ሊጥል የሚችል አጋጣሚ ነው። የሰዎች ፀጉር ቀጥ ብሎ በሚቆምበት ወቅት በዛ አካባቢ አደገኛ የሚባል መብረቅ እንዳለ የሚጠቁም ምልክት ሲሆን ይህንን ነገር ማወቅ የብዙዎችን ሕይወት ሊያድን ይችላል። በዩናይትድ ስቴትስ ብቻ መብረቅ ከ4000 ሰዎች በላይ የሚመታ ሲሆን ከነዚያ መሃል ደግሞ ብዙዎቹ ለሞት ይዳረጋሉ። እጃችሁ ላይ እርጥበት ካለ፣ የአፋችሁ ጣም ብረት ካለ ወይንም ደግሞ ፀጉራችሁ ቀጥ ብሎ ከቆመ በእርግጠኝነት በዛ አካባቢ መብረቅ አደጋ ሊደርስ ስለሚችል ሰዎች ጥንቃቄ ማድረግ አለባቸው። እነዚህ ምልክቶች ሰውነታችን በአካባቢው ያለውን ፖዚቲቭ የኤሌክትሪክ ቻርጅ እየሰበሰበ መሆኑን የሚያመላክት ሲሆን ይህም ከመብረቁ የኔጌቲቭ ቻርጅ ጋር ለመገናኘት የሚያሳየው ምልክት ነው። በአካባቢው ባለው ቤት ወይንም መኪና ውስጥ በፍጥነት በመግባት መጠለያ ማግኘት የሚያስፈልግ ሲሆን መጠለያ ማግኘት የማይቻል ከሆነ ደግሞ ዝቅ ብሎ በመቀመጥ ጊዜውን ማሳለፍ ይመከራል። ከውሃማ አካባቢዎች፣ ከብረት አጥር፣ ከብረታማ ጌጣጌጦችና ከተለያዩ ብረት ነክ ነገሮች በፍጥነት ራስን በማራቅ የአደጋውን መከሰት መቀነስ ይቻላል። እንደዚህ አይነት አስገራሚ ቪዲዮዎች ቀድሞ በዩቲዩብ ቻናላችን ላይ ስለሚለቀቁ ኤክስፕሎር ሀበሻ ብለው ዩቲዩብ ላይ ቢፈልጉን ያገኙናል።